ሰላም ሰላም ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ ወይ? ዛሬ ደግሞ በሌላ አዲስ ስራ ተመልሼ መጥቻለሁኝ። ለዛሬ ይዤላችሁ የመጣሁት እጅግ ቀላልና ጤናማ የሆነ ሁለት የተለያየ የዳቦ አሰራር ነው ይዤላችሁ የመጣሁት። ይህን ዳቦ ከነጭ ዳቦ ለየት የሚያደርገው እጅግ ጤናማና በውስጡ ብዙ ጠቀሜታ ያለው ኒውትሪሽን የያዘ የዳቦ አሰራር ነው። እንደምትወዱት እርግጠኛ ነኝ። እንዲሁም ለቻናሌ አዲስ ከሆናችሁ አዳዲስ የምሰራቸው ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረግ፣ እንዲሁም ሀሳብ፣ ጥያቄ፣ አስተያየት ካላችሁ ኮመንት ላይ ጽፉልኝ። ደስ እያለኝ እመልስላችኋለሁኝ። አሁን ላይክ እና ሼር እያደረጋችሁ እስከ መጨረሻ ከኔ ጋር እንድትቆዩ በትህትና እጠይቃለሁኝ። የእናንተ ድጋፍ የእናንተ እርዳታ ለኔ ትልቅ ብርታት ስለሚሰጠኝ ላይክ እና ሼር እያደረጋችሁ እንድትከታተሉ በትህትና እጠይቃለሁኝ። አሁን ወደ አሰራር እንሄዳለን። እስከ መጨረሻ አብራችን ቆዩ። የመጀመሪያ ኦትስ ነው፣ የኦትስ ዳቦ ነው የምንሰራው። እዚህ ጋር ኦትስ አለኝ ጨምሬዋለሁ። ወደ መፍጫዬ ወተት ጨምራለሁኝ። ትንሽ ወተት፣ 2 ባናና እንጨምራለን። ባናናው ትንሽ የበሰለ መሆን አለበት። ቤኪንግ ፓውደር፣ ትንሽዬ ጨው ለጣዕም። ትንሽ ጨው መብዛት የለብንም፣ ትንሽ ነው የምናደርገው። ከዛ ኦሊቭ ኦይል፣ ውሃ በደንብ አድርገን እንፈጨዋለን። ከፈጨነው በኋላ ትንሽዬ ዘቢብ እንጨምራለን። በደንብ አድርገን እናዋህደዋለን። እዛ እያለ እቺት ከዛ እዚህ ጋር እንትናለን የቤኪንግ እቃለን በታች ወረቀት አድርጌያለሁኝ። ወረቀት ካልፈለጋችሁ የኮኪንግ ወረቀት ካልፈለጋችሁ ዘይት ቀብታችሁ በታች ማድረግ ትችላላችሁ። ግን ለሴፍቲ እንዳይቆርስባችሁ ከፈለጋችሁ ይሄ ወረቀት ብትጠቀሙ በጣም አሪፍ ነው። መኩሩት። በጣም ጤናማ የሆነ የባናናና የኦትስ ዳቦ ነው። ጾመኞች ከሆናችሁ ጾም ከሆነ እንትን በውሃ ብቻ መፍጨት ትችላላችሁ። ከዛ በላዩ ላይ ሰሊጥ፣ ነጭና ጥቁር ሰሊጥ እናደርጋለን። አሁን ጥቁር ሰሊጥ እናደርጋለን። ለመልክ ለጤናችን ለሁሉም ተስማሚ ነው ሰሊጥ። ምግባችን ሁሌ ላይ ብንከታው በጣም አሪፍ ነው ሰሊጥ ለጤናችን። አሁን ለ35 ደቂቃ ኦቨን ውስጥ ከትቼ አበስለዋለሁኝ። የኦትስ ዳቦ አያችሁት? አሁን ቁርስ እናየዋለን። አያችሁት እንዴት እንደሚያምር። በጣም ቆንጆ የሆነ ዳቦ። በስመ አብ በጣም ነው የሚጣፍጠው። ይሄም ከቺዝ ከሁሉም ከአቮካዶ ሶስ አድርጋችሁ ቆንጆ ቁርስ።
እንዘፈዝፈዋለን ለ2 ሰዓት ያህል። ለ2 ሰዓት የዘፈዘፍነውን ኪንዋ ወደ መፍጫችን እንጨምረዋለን። በደንብ አድርጌ አጥቤዋለሁኝ። ማጠብ አለባችሁ ኪንዋው በደንብ። ውሃ እንጨምራለን ትንሽ። ከዛ ከድነን በደንብ አድርገን እንፈጨዋለን። የምንፈልገው እቃ እንገለብጠዋለን። መፍጫችን ምንም ማጠብ አያስፈልገንም። ቺያ ሲዱን እንፈጨዋለን በደንብ አድርገን። ከቺያ ሲድ ጋር ቤኪንግ ፓውደር ጨምራለሁ። አሁን የፈጨነውን ቺያ ሲድ እንጨምረዋለን ወደ ኪንዋው። ትንሽ ማር እንጨምራለን። ትንሽ ጨው፣ ኦሊቭ ኦይል፣ ትንሽ የሎሚ ጁስ እንጨምራለን ትንሽ። ከዛ በደንብ አድርገን እናዋህደዋለን። በጣም ቀላል እና በጣም ጤናማ የሆነ የዳቦ አሰራር ነው። ትወዱታላችሁ፣ ሞክሩት። እንደዚህ አድርገን በጣም ጤናማ የሆነ ዳቦ ሰርተን በቤታችን ብንመገብ አሪፍ ነው እላለሁኝ። አያችሁት? አሁን 2 ቦታ ነው የምጋግረው። ይሄ ብዙ ስለሆነ 2 ቦታ ነው የምጋግረው። በደንብ አድርገን እናስተካክለዋለን። ከዛ በላይ ላይ ትንሽ ተልባ እና ትንሽ አልመንድ እንጨምርበታለን በላይ ላይ። እንደምታውቁት አልመንድ በጣም ጤናማ ነው። ተልባም እንደዛ። እዚህ አድርገን ቆንጆ አድርገን ዲኮር እናደርገዋለን። ከዛ ኦቨን ውስጥ ለ30 ደቂቃ በደንብ አድርገን እናበስለዋለን። የኪንዋና የቺያ ሲድ ዳቧችን ደርሰልናል። እንደምታዩት በጣም ቆንጆ ሆኖ ነው የበሰለልን። ይህን ዳቦ እውነት ትወዱታላችሁ፣ ሞክሩት። በቺዝ ከፈለጋችሁ በቺዝ፣ በአቮካዶ ሶስ ከፈለጋችሁ በአቮካዶ፣ በህሙስ፣ በሁሉም አድርጋችሁ መመገብ ትችላላችሁ። ይህን ዳቦ በጣም ጤናማ የሆነ የዳቦ አሰራር ነው። ሁሌ ነጭ ዳቦ ከምንጋግር እንደዚህ አይነት ለየት ያለ ለጤናችን ጠቃሚ የሆነ ዳቦ በቤታችን በቀላሉ ሰርተን ብንመገብ በጣም አሪፍ ነው እላለሁኝ። ለልጆቻችን ለኛም እጅግ ጠቃሚ የሆነ የዳቦ አሰራር ነው። ሞክሩት፣ ትወዱታላችሁ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። እንደጠቀማችሁ ተስፋ አደርጋለሁኝ። እንዲሁም ሀሳብና አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ብትጽፉልኝ ደስ ይለኛል። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ላይክ እና ሼር ስታደርጉ ለእኔ ትልቅ ብርታትና አቅም ስለሚፈጥርልኝ ላይክ ሼር አድርጉ። ለሁሉም ነገር እጅግ አድርጌ ነው የማመሰግነው። ለጊዜያችሁ ለሁሉም። በሌላ አዲስ ስራ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላምና ጤና ይብዛላችሁ። ለዛሬው ባይ ባይ።